ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ትናንት አልገባሁም ነበረ። ምክንያቱም ያው አዲስ ዓመታቸውም አይደለም የሰዎቹ የአረቦቹ ማለት ነው። የፈረንጆችን አዲስ ዓመት እየተቀበልን ነበረ። ላይክ ያላረጋችሁ ላይክ፣ ሰብስክራይብ እያረጋችሁ ተቀላቀሉኝ፣ አበረታቱኝ እላለሁ ውድ ቤተሰቦቼ። እና የጠፋሁበት ምክንያት ትናንትና ከትናንት ወዲያ ለዚህ ነው። አዲስ ዓመታቸው ሲሆን ውጭ ይወጣሉ ለመዝናናት፣ ፏ ብልጭ ለማለት፣ ፏ ፈሽ ለማለት ይወጣሉ። እኛ ያው እንግዲህ እንደምታውቁት ሸቃሊት ያው የሆነ ቦታ ትቀመጣለች፣ ከነሱ ጋራ ትፋጠጣለች። በቃ መፋጠጥ ነው። ግን በቦታው በጣም ያምር ነበር። ጌታን በጊዜው ቦታው በጣም በጣም ነው የሚያምረው። ባህር አለ አጠገባችን። የባህሩ ብርድ ግን ወዮ ፈጣሪ ሆይ፣ ወዮ ፈጣሪ ሆይ፣ በጣም በጣም ነው የሚበርደው ከሚባለው በላይ ማለት ነው። የእውነቴን ስናገር እኔ በህይወቴ እንደዚህ አይነት ብርድ በርዶኝ አያውቅም። በጣም ይቀዝቅዛል። ውሃው አጠገባችን እንትን ይላል ማለት እንደዚህ እየተገለባበጠ ይመጣል ውሃው። እሱ ጋር ሄደን የተቀመጥነው ቦታ ስለሌለ እዛ ጋር ሄደን የተቀመጥነው ውሃው አጠገብ በቃ በጣም ነው የሚያስፈራው። ጌታን ባህሩ ባህር አይደለም፣ በጣም ትልቅ ትልቅ ነው። ህዝብ አይደለም። ህዝቡ ደስ ይላል፣ ያው ስብስብ ብለን ምናምን ደስ ይላል ያለው ነገር። ግን ቅዝቃዜው ወዩ ፈጣሪ። ሁለት ጃኬት ለብሰን ሱሪ ተለብሶ ወፍራም ሱሪ ካልሲ ተደርቦ ሽፍን ጫማ ተደርጎ ብርዱ አልተቻለም። ቋንጣ አረገን። ቋንጣ ታውቃላችሁ? የስጋ ዝልዝል ቋንጣ። እውነት በእውነቱ ቋንጣን የሆን ነው። በጣም ከባድ ነበር። ፈጣሪ ሆይ። ያው ባንጋሊዎች አሉ፣ ፊሊፒኒ አለ፣ ኢትዮጵያ አለ፣ ኡጋንዳ አለ፣ ምን የሌለ አረቦች አሉ፣ ፈለስጢን ነው የሚባሉ አሉ። ግን በቦታው ጌታን እንዴት እንደሚያምር ድምፅ ስለሚረብሽ ነው እንጂ ድምፅ ባይረብሽ የህፃናቶች ድምፅ አለ፣ ዘፈን። ከኛ ጀርባ ደግሞ ዘፈን ነበረ። ሱዳኔዎች ከፍተው በሱዳኔ ዘፈን እየጨፈሩ ነበረና ያው እሱ ነው እንጂ ማለት እንደቀረጽኩት ሙሉን ያለቀኩት ያ ነው እንጂ ግን እንደዛ ሙሉ ቢለቀቅ ጌታን እንዴት እንደሚያምር እንዴት ደስ እንደሚል ውበቱ በጣም ደስ ይላል። የሰው ደስታ ጫጫታው ምናምን ግን ያው ዩቲዩብ ስለማይወድ ድምጽ የበዛበት ነገር ለዛ በማለት እንትን አልነው ማለት ነው። ድምጹን ያዝ አደረኩት። ግን በጣም ደስ ይላል። የእውነት በጣም ነው ደስ የሚለው። እንደውም ዱባይ ቢሆን ደግሞ በጣም ከዚህ የበለጠ ነበር ደስ የሚለው። እኛ ዱባይ ውስጥ ሆኖ ባህር አጠገብ ነው ነው ዱባይ ይሄ እንትኑ አለ አይደለ? ይሄ ሞላቸው ትልቁ ሞል እዛ ቢሆን ደግሞ ፈጣሪ ሆይ በጣም ነው የሚያምረው። የእውነት እኔ የወደድኩት ብቻ ወዮ በጣም ነው የሚያምረው። ደግሞ የህዝቡ ብዛት ከላይ እንትኖች ይቀርጻሉ፣ ካሜራዎች ከላይ እየቀረጹ ነው፣ ከላያችን ላይ ማለት ነው። ልክ እንደ ሄሊኮፕተር ነው የሚባል እንደዛ እየተሽከረከሩላችን ላይ እየቀረጹ ነው። በጣም ብቻ ደስ ይላል ያለው ድማም። ውሃው አጠገብ ውሃው ከስር ያለው እንግዲህ ውሃው ነው እሱ ከጎን እየፈነዳ ያለው ግን ከስር ያለው እንዳለ ባህር ነው። እኛ አጠገብ እንዳለ ባህር ነው ከኛ ጎን ማለት ነው። እና በጣም ደስ ይላል። በጣም በጣም ማሻአላህ ብያለሁ። ዱባይ ማሻአላህ በጣም ደስ ይላል የእውነት። እኛም በሀገራችን ገብተን እንደዚህ ደስተኛ ሆነን የራሳችንን ስራ እየሰራን በሀገራችን ላይ ብንኖር እግዚአብሔር ቢፈቅድልን ወደ ሀገራችን ብንሰበሰብ የእውነት ደስተኛ የሆነ ህይወት ልክ ሰው እንደሚኖረው እኛንም አሳክቶልን ፈጣሪ የልባችንን መሻሽ ሰጥቶን በቃ በሀገራችን ላይ ብንኖር ደስ ይለኛል የእውነት ሁላችንም ቢሳካልን። አሁን እዚህ ጋር በጣም የሚገርማችሁ ከዚህ ውስጥ በጣም ያለው እዚህ ውስጥ ማለት ነው ስደተኛ ብቻ ነው። የሚገርማችሁ ማለት ነው 100% 70% ስደተኞች ናቸው እንዳሉ ማለት ነው። አረብ ምናልባት 30% አረቦች ካሉ ነው እንጂ እንዳለ እንትኖች ናቸው፣ ስደተኞች ናቸው። የሚገርማችሁ
ህንዶችማ በስመአብ ህንዶች በጣም ብዙ ናቸው። ህንድና ፓኪስታኒ፣ ስሪላንካ በጣም ብዙ ናቸው። በስመአብ ትዳር ደግሞ እንደዚህ ብቻቸውን እኮ መሰላችሁ በቃ ትዳር ይዘው ልጅ ወልደው ምናምን የሚኖሩ ናቸው። ወይኔ እኔ ቀናው አስቀኑኝ ማለት የሆነ ደስ የሚል ቀናት ነው የቀናሁት። ጌታ እንዴት ደስ እንደሚሉ በቃ ፈጣሪ ሆይ መቼ ነው ሀገራችን እኛም ገብተን እንደዚህ እረፍት ያለው ህይወት የምንኖረው? እውነት የነገራችን ላይ መኖር ሲባል ዝም ብሎ እኛ አሁን ያለ ነው መኖር ሳይሆን እያኗኗርን ነው። እግዚአብሔር ይመስገን ጤነኛ ነን፣ ግን እያኗኗርን ነው። በቃ መኖር የራሳችንን ህይወት ጀምረን በትዳርም ሆነ በቃ በራሳችን ደስተኛ ያለ ህይወት ቢሆን ደስ ይለናል። አሁን አረቦች ኖራቸው አልኖራቸው በቃ ጭንቅ የለባቸውም። ባላቸው ብቻ ለብሰው አጊጥ ይወጣሉ፣ ፋበሽ ብለው ይመለሳሉ። ሲመለሱ የቤታቸውን ግን ገመና ማንም አያውቅም። አያችሁ፣ እኛም እንደዛ እግዚአብሔር እንዲረዳን እሱ ያሟላልን፣ የእውነት እሱ ያሟላልን ፈጣሪ አምላክ ማለት ነው። እኔ አሁን ይሄ ቅዝቃሴው ብርዱ እንደዛ ሲዘንብብን የዋለው ብርዱ ወዮ የለንም እኮ በረዶ ሰርተን የመጣ ነው። አሁን አፍንጫዬን ጥቅጥቅ አድርጎኛል። በቃ ልክ እንደ እንትን እንደዚህ አይነት አፍኖኛል። በፊት ነው ክረምት ሲገባ እኔ ያመኛል ሲጀመር አፍንጫዬን እና እንዳለ በቃ ፍና አድርጎኛል። ቤተሰብ ግን ደስ ይላል። በቃ በጣም ደስ ይላል። እኔ በጣም የወደድኩት ድምጽ ባይኖር ምን አለ ድምጽ ባይኖር ከነ ድምጹ እንደዚህ በለቀኩት አልኩኝ። ግን ድምጽ አለ፣ ምን ላድርገው? ኦ ማይ ጋድ ትላላችሁ። ኦ ማይ ጋድ እንጂ ባይኖር ደስ ይለኛል። እንደዚሁ ለቀው ነበረ ድምጽ በመኖሩ ትንሽ የህፃናት ድምጽ በጣም አለና ከኋላችን ደግሞ ሱዳኔዎች እየጨፈሩ ነበረ። ከኛ ጀርባ ሱዳኔዎች አሉ እየጨፈሩ በጣም ደስ ይላል። ብቻ አለ አገራችን ላይ ያለን ነበር ይመስለኝ ጌታን። ወይኔ አንዳንዴ ግን የእውነት ሰው ሲደሰት እኛም አብረን የምንደሰተው ነገር የኢትዮጵያኖች የዋህ ጎናችን ይገርመኛል። እኔ የእውነት በቃ ሰው ደስ ብሎት የሆነ ነገር ሲያደርግ እኛም በቃ እነሱ እንዲደሰቱ መጣር፣ እኛም አብረን። ወይኔ ፈጣሪ ሆይ እውነት ቅልብ እኮ ነው ያለን በኢትዮጵያነታችን። እንዴት እንደምኮራኒ እንዴት እንደሚያስኮራኝ ደግሞ የኛ ሀገር ልጆች ነበሩ ከኛ ጀርባ ኑ ትኩስ ነገር ጠጡ ይላሉ። ወይኔ እናቴ ሀገሬ ያልኩኝ ሀገሬ ያለው ነው የመሰለኝ ሁላ። በስማም ደስ ይል ነበረ። በጣም ደስ ይላል። አመቱን የፍቅር፣ የሰላም፣ የጤንነት ሁሌ ደስተኛ ሆነው የሚኖሩበት ዘመን ያደርግላቸው። ቅን ናቸው አረቦችን። በነገራችን ላይ አረቦች በጣም ቅን ናቸው። ከስንት አንዶቹ ናቸው እንጂ ሌሎቹ በጣም የዋህ ደግ። አንዳንዱ ደግሞ አፉ ተናጋሪ ሆኖ ሆዱ ምንም የሌለበት ደጎች ሰዎች አሉና እግዚአብሔር ጥሩ ልብ ለሁሉም እንዲሰጣቸው፣ አንድ አይነት ልብ ለሁሉም እንዲሰጥ ፈጣሪ አምላክ እሱ ይፍቀድላቸው እንጂ እንትናቸው ደስ ይላል። የሀገራቸው ያላቸው መተባበር፣ አንድ ላይ መብላት የመጠጣታቸው ነገር፣ ሰው ማክበራቸው በጣም ደስ ይላል። ግን ለሰራተኛ እንደዛ አያከብሩ ማለት አይደለም፣ ያከብራሉ፣ በጣም ያከብራሉ። ከስንት አንዶቹ ናቸው የወደቁ እንደዚህ ሰውን እንትን የማይሉ ማለት ነው። ሰውን ከነሱ እኩል የማያዩ ከስንት አንዶቹ ናቸው እንጂ ሌሎቹ በጣም የዋ ደግ ናቸው የእውነት። እና ደስ ይል ነበረ። እግዚአብሔር ይመስገን። እኛም ከነሱ ጋር የራሳችን በዓል አስመስለን አሳልፈናል። ደስ ይል ነበረ። ተጫውተናል። ከነሱ ጋር ፋፈሽ ብለናል። ባህር ውስጥ መግባት ፈራን እንጂ ብዙ ቪዲዮ ቀርጬ ነበር። ግን ውሃ ዳር ላይ ያለው ነገር ምናምን ትንሽ ያስጠላል፣ ልብስ ያለበት ሰዎች ስለነበሩና ደስ ይላል። ብቻ እግዚአብሔር ይመስገን። እኛም ከነሱ እኩል አከበርን። ደስ የሚል ምሽት አብረን አሳልፈናል። በብርዱም፣ በጩኸቱም፣ በጨዋታውም፣ በምኑም በጣም ደስ የሚል ነገር ነበር ያሳለፍነው። እግዚአብሔር ይመስገን እላችኋለሁ። ላይክ ያላደረጋችሁ ላይክ፣ ሰብስክራይብ አድርጉ። ቸርን ሰንብት።